ሰላም ጤና ይስጥልን ውድ የናይስ ፉትቦል ቤተሰቦች እንደምን አላችሁ? በዛሬው ቪዲዮአችን የ28ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች መርሃ ግብሮችን የምናስቃኛችሁ ይሆናል። እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ እንጋብዛለን። 28ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብሮች 3 ቀን ላይ ሲካሄዱ ቅዳሜ፣ እሁድና ሰኞ ይደረጋሉ። ቅዳሜ የመጀመሪያው ጨዋታው ቀን 9 ሰዓት ተኩል ላይ ኖቲንግሃም ፎረስት ማንቸስተር ሲቲ የሚያስተናግድበት ጨዋታ ነው። በጣም አሪፍ ጨዋታ ነው፣ ምክንያቱም 3ኛና 4ኛ ላይ ያሉ ክለቦች ናቸው። በተለይ ለቻምፒየንስ ሊግ የሚደረግ ፉክክር እንደመሆኑ በኖቲንግሃም ፎረስት ሜዳም በመደረጉ ይህ ጨዋታ ተጠባቂ ያደርጓል። ኖቲንግሃም ለሲቲ ሊከብደው ይችላል ተብሎ ይጠበቃል፣ ምክንያቱም የቻምፒየንስ ሊግን ደረጃውን ለማስጠበቅ የሚፋለምበት ጨዋታ ነው። ባለፈው እንደምናስታውሰው አርሴናልን እንዲሁ 0-0 ነጥብ ማስጣሉ አይዘነጋም። ስለዚህ ለኖቲንግሃም ፎረስት ነጥብ ማስጣል በጣም ትልቅ ውጤት ይሆናል። አቻም ቢወጡ ማንቸስተር ሲቲ ደግሞ ይህንን ጨዋታ የግድ አሸንፎ ቢያንስ በዚህ የውድድር ዓመት ሻምፒየንስ ሊግ ተሳትፎ በጣም ከባድ እንደመሆኑ አንጻር የሻምፒየንስ ሊግ ቦታን የግድ ማግኘት አለበት ማለት ነው። ስለዚህ ይህ ጨዋታ በጣም ተጠባቂ ነው። ቀን 9 ተኩል ላይ የሚደረግ የመጀመሪያው ጨዋታ ይሆናል ማለት ነው። ምሽት 12 ሰዓት ላይ ደግሞ አመሻሽ ላይ 3 ጨዋታዎች ይደረጋሉ። እሱም የመጀመሪያው ጨዋታ ብራይተን ከፉልሃም ያደርጉት ሲሆን ብራይተን ከፉልሃም ይህም በጣም ጥሩ ጨዋታ ነው፣ ምክንያቱም ተቀራራቢ የሚባል ነጥብ ላይ ያሉ ክለቦች ስለሆኑ ጥሩ ጨዋታ ይመዘግባል ተብሎ ይጠበቃል። ክሪስታል ፓላስ ከኢፕስዊች ታውን እንዲሁም የሚያደርጉት ጨዋታ አለ። ይህም በጣም ተጠባቂ ጨዋታ ነው። ለሁለቱም ውጤቱ በጣም አስፈላጊ እንደመሆኑ ይጠበቃል። እንዲሁም ደግሞ ተጠባቂ ጨዋታ ደግሞ የሚኖረው የሊጉ መሪ ሊቨርፑል ግርጌ ላይ ያለውን ሳውዝሃምፕተንን የሚያስተናግድበት ጨዋታ ነው። ሊቨርፑል በአንፊልድ ሮድ ይህን ጨዋታ በቀላሉ ያሸንፋል ተብሎ ይጠበቃል። በሳምንቱ አጋማሽ ፒኤስጂን ከሜዳ ውጪ 1-0 በሆነ ውጤት አሸንፎ የመጣው ሊቨርፑል ይህን ጨዋታ በቀላሉ አሸንፎ ነጥቡን ከፍ አድርጎ አሁንም መሪነቱን የሚገሰግስበት ውጤት ያስመዘግባል ተብሎ ይጠበቃል። ይህ ጨዋታ 12 ሰዓት ላይ ይደረጋል። እንዲሁም ደግሞ ምሽት 2 ሰዓት ተኩል ላይ ብሬንትፎርድ አስቶን ቪላን የሚያስተናግድበት ጨዋታ ይጠበቃል። ይህ በጣም አሪፍ ጨዋታ ነው። አስቶን ቪላ ሰሞኑን እያሳየ ያለ አቋም በተለይ ደግሞ እነ ማርከስ ራሽፎርድን እና ማርኮ አሴንሲዮን ካስፈረሙ በኋላ በጣም ጥሩ መነቃቃትን እያሳየ ያለ ክለብ ነው። አስቶን ቪላ በሳምንቱ አጋማሽ ክለብ ብሩጅን ከሜዳ ውጭ በቻምፒየንስ ሊግ 3-1 አሸንፎ መምጣቱ አይዘነጋም እና ይህ ጨዋታ ለአስቶን ቪላ ትልቅ ግምት ቢሰጠውም ግን ጥሩ ጨዋታ ይሆናል ተብሎ ይጠበቃል። ምሽት 2 ሰዓት ተኩል ይደረጋል። እዛው ቅዳሜ ደግሞ ምሽት 5 ሰዓት ላይ ወልቨርሃምፕተን ኤቨርተን የሚያስተናግድበት ጨዋታ ይጠበቃል። ይህ ጨዋታ በተለይ ታች ላሉ ቡድኖች በተለይ ለወልቭስ በጣም አስፈላጊ ጨዋታ ነው። ኤቨርተን በተደጋጋሚ ባሳካቸው ጨዋታዎች ከወራጅ ቀጠና ከፍ ብሏል። ወልቭስ ግን ይህን ጨዋታ የግድ ማሸነፍ አለበት ወደ ኤቨርተን ለመጠጋት ይህን ጨዋታ የግድ ማሸነፍ ስለሚኖርበት ጥሩ ጨዋታ ይሆናል ተብሎ ይጠበቃል። እሁድ ደግሞ የካቲት 3 ጨዋታዎች ይደረጋሉ። ምሽት ቀን 11 ሰዓት ላይ 2 ጨዋታዎች ይደረጋሉ። እሱም ቼልሲ በስታንፎርድ ብሪጅ ሌስተር ሲቲን የሚያስተናግድበት ጨዋታ አንደኛው ነው። ሌስተር ሲቲ በጣም በተለይ ከአሰልጣኝ ቀያሪ በኋላ ጥሩ ውጤት ያስመዘግባል ተብሎ ቢጠይቅም በጣም እየባሰበት መሸነፍ በተደጋጋሚ እያጋጠመው ነው። ስለዚህ ቼልሲ ደግሞ በሳምንቱ አጋማሽ በኮንፈረንስ ሊግ ሐሙስ ዕለት እንደሚታወቀው 2-1 አሸንፎ መምጣት ይታወቃል እና ይህን ጨዋታ በቀላሉ ያሸንፋል። ለቻምፒየንስ ሊግም ቦታ ለማግኘት በጣም ከባድ ፉክክር ላይ ነው የሚገኘው ቼልሲ። ስለዚህ ይህን ጨዋታ ያሸንፋል ተብሎ ይጠበቃል። ቀን 11 ሰዓት ላይ የሚደረግ ጨዋታ ነው። ሌላኛው ደግሞ ቶተንሃም ከቦርንማውዝ የሚያደርጉት ጨዋታ ነው። ቶተንሃም በጣም የተለየ ውጤት ከውስጥ ውስጥ ነው ያለው። ቶተንሃም በፕሪሚየር ሊግ ብቻ ሳይሆን በአውሮፓ ላይም እንደዚሁ ትልቅ ቀውስ እያጋጠመው ነው። በሳምንቱ አጋማሽ ከሜዳ ውጭ በኤዜድ አልከማር በአውሮፓ ሊግ 1-0 ተሸንፎ መምጣቱ ይታወቃልና
ይህ ጨዋታ በጣም ሊከብድበት ይችላል። ምክንያቱም አንደኛ ተጋጣሚው ቦርንማውዝ ነው። ቦርንማውዝ እንደሚታወቀው በጣም የሚገርም ብቃት ላይ ያለ ትልልቅ ክለቦችን ነጥብ እያስጣለ የሚገኝ ክለብ ነው። ስለዚህ ቶተናም ቀላል ፈተና አይጠብቀውም። በሜዳውም ቢሆን ቀላል ፈተና አይጠብቀውም። በጣም አሪፍ ጨዋታ ይሆናል ተብሎ ይጠበቃል። ሌላኛው ደግሞ የሳምንቱ ታላቅ ጨዋታ ዓለም በጉጉት የሚጠብቀው በተለይ ደግሞ እኛ ኢትዮጵያኖች በጉጉት የምንጠብቀው ምሽት 1:30 የሚደረገው ጨዋታ አለ። በኦልድ ትራፎርድ ስቴዲየም ማንቸስተር ዩናይትድ አርሴናል የሚያስተናግድበት ጨዋታ በጣም በጉጉት ይጠበቃል። ይህን ጨዋታ በነገራችን ላይ አርሴናል የሚያሸንፍ ከሆነ ከ46 ዓመታት በኋላ ባክ ቱ ባክ ወይም በተከታታይ ኦልድ ትራፎርድ ላይ በማሸነፍ አዲስ ታሪክ ያስመዘግባል። እንደሚታወቁ በሳምንቱ አጋማሽ አርሴናል ፒኤስቪን ባልተጠበቀ ሁኔታ 7-1 አሸንፎ መምጣቱ ይታወቃል። ማንቸስተር ዩናይትድ ደግሞ ከሪያል ሶሲዳድ ጋር በተለይ ሪያል ሶሲዳድ ለማንቸስተር ዩናይትድ ከዚህ በፊት እንዲከበድ ያለ ቡድን ነበር እና በሳምንቱ አጋማሽ 1-1 ሆኖ መምጣቱ ይታወቃል። ነው ማንቸስተር ዩናይትድ በጣም ትልቅ የውጤት ከውስጥ ነው ያለው። ግን ደግሞ ማንቸስተር ዩናይትድን ካያችሁት ከትልቅ ክለቦች ጋር ሲጫወት በጣም ጠንካራውን የመቅረብ ትልቅ የአቻ የመውጣት ብቻ ሲሆን ተጋጣሚዎችን የማሸነፍ እና የማንበርከክ አቅም ያለው ክለብ ነው እና በሳምንቱ አጋማሽ ጥሩ ውጤት ባያስመዘግብም ያንን አቋም ይዞ በውጭ ጨዋታ ላይ ይቀርባል ብሎ ማሰብ በጣም ከባድ ነው። ለማንኛውም አርሴናል ከማንቸስተር ዩናይትድ ኦልድ ትራፎርድ ላይ የሚደረገው ጨዋታ በጣም ከባድ ትንቅንቅ ይገጥማቸዋል። ሁለቱም ውጤቱ ለሁለቱም በጣም አስፈላጊ ነው። አርሴናል ሊቨርፑል ቢያሸንፍም ሊቨርፑል ላይ ለመጠጋት ይህን ጨዋታ የግድ ማሸነፍ አለበት። ማንቸስተር ዩናይትድ ቢሆን የዩሮፓ ሊግንም ቦታ ማግኘት በጣም ቢከብደውም ግን እያሸነፈ የግድ መሄድ አለበት እና ይህን ጨዋታ በጣም ተጠባቂ ያደርጓል ማለት ነው። ምሽት 1:30 ላይ ይደረጋል። ሰኞ ዕለት አንድ ጨዋታ ብቻ ይደረጋል። እሱም ዌስትሃም ዩናይትድ ኒውካስትል ዩናይትድን በሜዳው የሚያስተናግድበት ነው። ምሽት 5 ላይ ይደረጋል ይህ ጨዋታ። እንግዲህ የ28ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብሮች እነዚህን ይመስላሉ። ውድ ቤተሰቦቻችን ግምታችሁን እንድታስቀምጡልን ምን አይነት ውጤት ይመዘግባል፣ በተለይ በታላቁ ጨዋታ ላይ ማንቸስተር ዩናይትድ አርሴናል ምን አይነት ውጤት ይመዘግባል የሚለውን ኮሜንት ላይ ብታሳውቁን ደስ ይለናል። ቪዲዮን ስላያችሁ እናመሰግናለን። ቻናሉን ሰብስክራይብ በማድረግ እንድታበረታቱን እንጋብዛለን።